ተረጋጋ። ማን ነው እሱ? አይ ማን አንተ ራስህ ከኔ ቤት ምን ትሰራለህ? አይ ሳሚ ቆይ ተረጋጋ። ምንድነው? ችግር አይ ችግር የምን በቁጭ ወለና እናወራለን። ባለቤትሽ ነው ምንድነው? ወይ ወደ ችግር አለ? አይ ችግር የለም። ታዲያ ምንድነው? ወይ ሁለት ተቆርሻለሽ። ምንድነው ቀረጻስ? አይደለም ዝም ብለው ነው ቀረጻው። ምናወራቸው ብዙ ነገሮች አሉ። ማን አንተ? ቆይ ተቋረፍ በል። እንትን ነው ፊልም ምንድን የምን ፊልም ነው? የቀረጹ ነው። አረጋግተሽ ያስቀምጪው። አትንተባለ እኔ ሳላውቅ ያው ቤተሰቦቿ ግራ ገብቶናል። ግን ያው ወድጃታለሁ ብሎ ከዚህ በፊት ሲነግረኝ ስለነበረ እንዴት ባንዴ እሺ እንዳለችው ግራ ገብቶኛል። ግን አንዳንዴ አጋጣሚ ሊሆን ይችላል። እግዚአብሔር ለሱ ካለ በምን አይነት ነው ያለሽው? በጥብጣኝ እኮ ሄድክ እኮ አይደል እንዴ? በጥብጣኝ ሄድክ። አንድ ቀን ተጣልተን የማናውቀው ባለቤቴ ጋር በጥብጣኝ ሄድክ ነው። የሆነ 6 ወር 7 ወር ብያለሽ። የሆነ ሆዷ በጣም ገፋ ይላል። ያው ሴት አይደለም እና በደንብ አውቃለሁ። ሆዷም ገፋ ብሏል ምናምን ነገር ሁሉም ነገር የተሟላ ነገር ነው። አያስፈልግም ፊልድ ድረስ መሄድ ምንም ጥቅም አልታየኝም። ግን እሷ ፊልድ እንዲሄድ በጣም ትፈልግ ነበር። ትገፋፋለች። አሁን ነፍሰ ጡር ሆና ነፍሰ ጡር ሲኮን ባለህ አጠገብህ እንዲሆን ነው የሚፈልገው ወይስ እንዲሸሽ ነው የምታደርገው? አላውቅም። ብቻ ለምን ትናደጃለሽ? አንቺማ የደበቅሽው ሚስጥር አለ። ለዛ ነው የማትናደጂው። ምንድን ነው የደበቅኩት ሚስጥር? እሷ ጋር የወለድሽው ልጅ ከሌላ ነው። ያለሽበት ትዳር ሐሰተኛ ነው ወይም መጠጊያ ነው። በቃ በሰው በተደረሽ እየተጠቀምሽ ነው ያለሽው። ማሞቂያ ክፍል ውስጥ የቆየ ያለ ጊዜው የተወለደ ልጅ አይመስልም። ስለዚህ የፋፋና ተለቅ ያለ ልጅ ነው ምናምን ነገር የ7 ወር ልጅ ጭራሽ አይመስልም። ጭራሽ ለምን ትናደጃለሽ? አንቺማ የደበቅሽው ሚስጥር አለ። ለዛ ነው የማትናደጂው። ምንድን ነው የደበቅኩት ሚስጥር? እሷ ጋር የወለድሽው ልጅ ከሌላ ነው። ያለሽበት ትዳር ሐሰተኛ ነው ወይም መጠጊያ ነው። በቃ በሰው በተደረሽ እየተጠቀምሽ ነው ያለሽው። እኔ እንደውም የሆነ እውነቱን ንገሪኝ ካልከኝ ልጁ እናትየውንም አባትየውንም አይመስልም፣ ወንድሜንም አይመስልም፣ እሷንም አይመስልም። አጥፍቶም ሊሆን ይችላል ከአንቺ ጋር ሄደው፣ ግን ልጅ አለው። ልጁን እየጠየቀ ነው። አንቺም ደግሞ ልጁን የመመለስ ወይንም ልጁ ከአባቱ ጋር እንዲያርግ የማድረግ ግዴታ አለብሽ። እኔ ምንድነው እንድታስረጅኝ ላንቺ ድሉ የምሰጥሽ? ተሰጠውሽ ደጋግሜ። እኔ የምጠይቅሽ ሌላ፣ አንቺ የምትመልሹ ሌላ። ሰላም እንደምን ቆያችሁ ውድ የስነ እውነት ሚዲያ ቤተሰብ ተከታታዮች፣ ዛሬ ደግሞ በተባባልነው መሰረት በባለቤቷ በኩል ያሉትን መረጃዎች ለማጣራት ብዙ ሞክረናል። በምናጣራበት ወቅትም የባለቤቷ እህት ብዙ ማወቅ የምትፈልጋቸው ነገሮች እንዳሉና እሷ ጋር ብዙ ጥያቄ የፈጠረባት ነገሮች እንዳሉ ለኔ ነግራኛለች። እስቲ አሁን ደግሞ ለእናንተ ይዣት መጥቼ ያለውን ነገር እንድታወራልና ራሷን አስተዋውቃ ሁሉም ነገሮች እንድትነግረን ወደዚህ ጋብዣታለሁ። እስከዛው ድረስ ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ የደወል ምልክቷን በመንካት ሀሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ አብራችሁን ቆዩ። ወደ አንቺ ልመለስ። ሰላም እንዴት ነሽ? ራስሽን በማስተዋወቅና ራስሽ በመንገድ ጀምሪ እስቲ። እሺ ስሜ ያው ሜላት ይባላል። ያው እኔና ወንድሜ የምንኖረው አንድ ላይ ነው፣ ከእናታችን ጋር ነው እና አብረን ያው እያደግን ሰፖርት የሚያደርገው ወንድማችን ሁላችንን የሚያስተዳድረን እሱ ነው። ታላቃችን ስለሆነ እናቴን ብዙ ስራ አትሰራም፣ እሱ ነው የሚያስተዳድረን እና ያው ህፃን ልጅ ነበርኩኝ፣ አደግን፣ ተማርን ምናምን ነገር እና አሁን ኮሌጅ ተማሪ ነኝ፣ የ3ኛ ዓመት ተማሪ ነኝ እና በቃ ይሄ ነው ያለው ነገር። አብራችሁ የምትኖሩት ከወንድምሽ ጋር? አዎ አብረን ነው የምንኖረው። እሺ እስቲ አሁን ወደ ጉዳዩ እንግባና እስቲ ከአንቺን ጀምር። እስቲ ምን ያህል ታውቂያቸዋለሽ? ማለት ወንድምሽን እና ባለቤቱን ምን ያህል ጊዜ ነው የምታውቂያቸው? ምን ያህል ነው የምታውቂያቸው? ያው ወንድሜ ነው ከልጅነት ጀምሮ አብረን በደንብ እንተዋወቃለን። አብረን ያደግነው ለእኔ ሚስጥረኛ ነው። እሱም የሆነ ነገር ሲኖረው እኔ ጋር መጥቶ ነው የሚነግረኝ። እኔም እሱ ጋር ሄጄ ነው የሁሉንም ነገር አብሮ አደግነን። ወንድሜ ነው፣ እሱን በደንብ አውቃለሁ። ሚስቱን ደግሞ ያው ከድሮ ይነግረኝ ነበር የሚወዳት ሴት እንዳለሽ ምናምን ነገር ይነግረኛል። ግን እንደማይሉ እሷ እንደማትፈልገው አይነት ነገር ትንሽ ቅርርብ እንዳላቸው አይኑን የጣለባት ሴት እንዳለች ይነግረኝ ነበር። ከዚህ በፊት ያጫውተኝ ነበር እና ያው ሚስትየውን ከተጋቡ በኋላ በደንብ ያው በደንብ ቅርርብ አለን። እሷም እንደ እህቴ ነው ማያት። ወንድሜ ሚስት አይደለች፣ እንደ እህቴ ነው ማያት፣ ቅርርብ አለን። ግን ያው የሚናፈሱትን ወሬዎች ከኢንተርኔት ላይ ሰምቼ ለማጣራት ነው የመጣሁት። ያው እኔም ጥርጣሬ አለኝ፣ ግን በደንብ ስለማምናቸው ስለምንተዋወቅ በደንብ ስለማምናቸው እንዴት ነው አትደመድምም እንደዛ ነው ብለህ እና ያው ከእንደዛ አይነት ነገር ወሬ ሰምቼ ነው እና የድሮም ሰፈር ውስጥ የሚወራል ምናምን የሆነ አንድ ነገር ሲመጣ አንድ ነገር ሲደራረብብህ ነው የሆነ ነገር እያሰብክ የምትመጣው እና እንደዛ ነው ያወቁት። ከዛ በፊት ግን አሁን ዋናው ችግሩ ጋር ከመረሳችን በፊት ግን ምን ያህል ታውቂያቸዋለሽ? አባባሌ የኔ
በትዳር እያሉ አብረው ያላቸው ነገር ሁለቱ ፍቅራቸው ወይም ህይወታቸው የትዳር ህይወታቸው ምን አይነት እንደነበረ ትዳራቸውንስ እንዴት ነው የጀመሩት? ጅምሩ አካባቢ ያለ አይደል እናንተ ጋርስ የነበረው አቀባበል እንዴት ነበር የሚለውን ነው። መጀመሪያ አቀባበላችን ያው ወንድሜም ከመሬት ተነሳ ስልን አይኗን ነገር ያለው እንትን እንዳሉ እንደሚፈልጋት ምናምን ነገር እና ባንክ ቤት ደንበኛ ነች። እዛ ባንክ ቤት ማናጀር ነው ወንድሜና እዛ ስትመጣ ምናምን ያያታል ነገር ነው እና ከዚህ በፊት ላናገራት ሞክረው እሺ እንዳላላችሁ ነበር የነገረኝ። ከዛ የሆነ ከመሬት ተነስቶ በቃ ላገባ ነው ሽማግሌ ልልክ ነው ምናምን ነገር አለ። ያው ቤተሰቦቿ ግራ ገብቶናል፣ ግን ያው ወድጃታለሁ ብሎ ከዚህ በፊት ሲነግረኝ ስለነበረ እንዴት በአንዴ እሺ እንዳለችው ግራ ገብቶኛል። ግን ይሁን አንዳንዴ አጋጣሚ ሊሆን ይችላል እግዚአብሔር ለሱ ካለው እና እንደዛ አለ። በቃ ተጋቡ። ግን እንደ ኖርማል ማንኛውም ሰው ይጋጫል፣ ሁላችንም አጋጣሚ ይኖራል፣ ይጣላሉ። ግን ይሄን ያህል የሆነ እንትን በጣም ይሄ ፈተና የበዛበት ትዳር አይደለም። ሰላም አላቸው መጀመሪያ አካባቢ። አሁን ላይ አሁን የተፈጠረው ነገር እንዳለ ሆኖ የሆነ መጀመሪያ አካባቢ ሰላማዊ ትዳር ነው ያላቸው። ይሄ ማለት በምን ያህል ጊዜ ነው ወደ ትዳር የገቡት? ወር ኦልሞስት 2 ወር ምናምን ቢሆን ከዛ አልፈን በትንሽ ጊዜ ውስጥ ነው የተጋቡት። በአንድ ወር ውስጥ ሽማግሌ ላኩኝ ካላችሁ በአንድ ወር ውስጥ ትዳር መስርቷል ማለት ነው። እናንተ ምን አረጋችሁ በዚህ ጊዜ? በአንድ ወር ውስጥ ትዳር ሲመሰርት አሁን አንቺ ለምሳሌ ሴት ልጅ ነሽ፣ እናት አለች አይደል? ቤት ውስጥ ከእናቴ ብለሽኛል። በአንድ ወር ውስጥ እንግዲህ ወንድ ልጅ የሆነ ሊሸኩል ይችላል። ምንም አላላችሁም እናንተ? ተጠናኑ፣ ነገሮችን ጊዜ ሰጣችሁ የሚል ሀሳብ አላነሳችሁ? አዎ በደንብ አንስተናል። በተለይ ማማ ቁጭ አድርጋ ነበር ስትጠይቀው የነበረው ምንድነው ይሄ ነገር አንተ ልጅ እርግጠኛ ነህ ምናምን፣ ትዳር ቀላል ነገር አይደለም፣ እኔን አታየኝም፣ ብቻ ብዙ ነገር ለመናገር ሞክራለች። ያው እሱ አንዴ ይወስናል አልሰማም ነው ያለው። በጣም ስልሽ ሽማግሌ ከተላከ በኋላ በጣም ነው ያፈጣጠኑት ነገሩን እና ለማናገር ሞክረናል። ያው እሱ አልሰማም ብሏል። የፈለገው ትልቅም ሰው ስለሆነ ስራም ስላለው ያገናዝባል ብለን ትተነው። እሺ ታዲያ አሁን ወደዚህ እንድትመጪ ያደረገሽ ምክንያትና ብዙ ልታወሪኝ የምትችው ነገር እንዳለ ነግረሽኛል። ሶስት ወደዛ ሀሳብ ደግሞ ግቢልኝ። ወደዚህ አመጣጤ ዋና አመጣጤ ያው እንዳልከው ቪዲዮን በሙሉ አይቼዋለሁ። እዛ ዲያስፖራ ነኝ ባይሆን እና የልጅ የወንድሜ ልጅ አባት መሆኑን የተናገረውን ሰውዬ እንዳለ ቪዲዮን አይቼዋለሁ። እና የሆነ ከዚህ በፊት እንዳልኩ ነው ጥርጣሬ ነበረብኝና ያ ሰውዬው ሲያወራ ጥርጣሬዎቹ የሆነ እውነት እንደመሆን አይነት ነገር እየሆነብኝ ነው። ከዚህ በፊት ሰፈር የሚያወራው ሰው አለ፣ ትዳራቸው መፋጠኑ፣ ትዳራቸው ውስጥ ጸብ የለም፣ ጸብ የሚባል ነገር ተነስቶ አያውቅም። ከእሱ አለ እና የሚያጠራጥሩኝ ነገሮች ነበሩ። እንዴት ነው እሷ እዚህ ቤተሰብ አላት፣ እናትና አባት እዚህ ነው የሚኖረው፣ እኛ አለን። እኛ ጋር መውለድ ስትችል ሀያቴ ጋር ነው ሄጂ ሞለው ምትልበት እንትን አስበው። ሀያት ገጠር ነው ያለው እና እዛ ሄጂ እዚህ አይደለም የወለደችው እያልሽ ነው? አዎ እዚህ አይደለም ልጇን የወለደችው፣ እዚህ አይደለም ሀያቷ ጋር ነው፣ ገጠር ነው ሄዳ የወለደችው። እሱንም እኔ የሰማሁት አብረን እንሄዳለን ተባብለን በቃ አሳመኛት አልሰማም ብላኝ ነበር፣ ግን አሳመኛት ነበርና ሄጅ ያለው ብላ ነው የደወለችልኝ። ኢቭን እና ጥርጣሬዎች ሆነ እንዲሆኑ የሆነው ይሄ ነው ገባ እና የሆነ 6 ወር 7 ወር ብያለች። የሆነ ሆዷ በጣም ገፋ ይላል። ያው ሴት አይደለም እና በደንብ አውቃለሁ። ሆዷም ገፋ ብሏል ምናምን ነገር ያስታውቃል። የሆነ የሆነ የምትጠረጥረው ነገር አይደል? እንደዛ ነው። የ6 ወር ጽንስ ነው በሆዴ ያለው በምትል ሰዓት እንደደረሰች ያስታውቅ ነበር እና የሆነ ቤተሰብ እናቴም ለቁጭ አድርጋ እንደ ልጇ እኛ ይሄን ያህል አርቀናት አይደለም ታውቃለች። እኛ ቤት እንደ ልጅ ነው የምትታየው። እናቴ እንደውም ከኔ ይልቅ እሷን ነው እንትን ስላላለች ይከፋታል ብላ ስለምታስብ እናቴ ለእሷ ነው የምታደላላት። እና አልሄድም ወይ ካልሆነ እናቴ አለቻት ወይ ቤተሰቦች ጋር እናትሽ አልፈልግም አለች ሀያቷ ጋር። ያውም እዛ ደህና ሆስፒታል በሌለበት ገጠር ነው፣ ከባድ ነው የሚሆንባት። እሱን ሙላ ለናሳምናት ፈለግን አይሆንም ብላ ሀያቷ ጋር ነው እዛ ከሄደች በኋላ። ለምን እንደዛ አለች? ምክንያት አልሰጠቻችሁም? እንደዚህ ያደረገችበት እንጃ። ልጠይቃት ሞክሬያለሁ። አልፈልግም እኔ ሀያቴ ጋር ነው የምትለው። እስቲ ሌላ አሁን ከዚህ በተጨማሪ ለምሳሌ እሷም ባለቤቷም እንደነገሩኝ ከዚህ በፊት ባለቤቷም እንደሚያውቀው ነግሮኛል። ከዚህ በፊት የነበራትን ፍቅረኛ አሁን የልጇ አባት ነኝ ብሎ የመጣውን ግለሰብ አንቺ ስለሱ የምታውቂው ነገር አለ? በጣም ይሄን ያህል ዲፕ አላውቀውም፣ ግን በጣም እንደሚዋደዱ እንደነበርና በጣም ከሱ ጋር ኦብሰስድ እንደሆነች ወንድሜን ይዛና ይስጠይቃት እምቢ የምትለው ከሱ ጋር እሱን ስለምታፈቅረው ስለነበር ነው። እና ያንን ነው እንጂ በደንብ ይሄን ያህል ታሪኩን በደንብ አላውቀውም እውነት ለመናገር። ግን የሆነ ሰውዬ እንዳለ አውቃለሁ፣ ውጭ የሚኖር ሰውዬ። በደንብ ብዙ አላውቅም ስለሱ ታሪክ።
እና እንደዛ ነው እና ብቻ ወንድሜን አልፈልግህም የምትለው ብቻ ግን የሆነ ሰው እንዳለ ይነግረኝ ነበር ወንድሜ እና እሷንም በማናገርበት ሰዓት የሆነ እንዴት ነው አልፈልግም ትለው ነበር ወዲያው ነው በአንዴ ይሻልሽ እና የሆነ አጋጣሚ አግኝቼ ልጠይቃት ፈልጌ ነበር እንዴት ቶሎ እንደዚህ ይሻልሽ ወንድሜ ምናምን ከዚህ በፊት አትፈልጊም ነበር ምናምን አይ ወደድኩት ተመቸኝ ምናምን ነገር አይነት የሆነ ወሬውን እንትን እንደማለት ነገር የለም እንደዛ ነው የምትለው ሀሳቡን እንደማቋረጥ በቃ ተመቸኝ ወደድኩት የሆነ በአንዴ እንደዚህ በአንዴ ብዙ ጊዜ ያው ሴት ልጅ ነኝ እኔም በደንብ አውቃለሁ እና በአንዴ እንደዚህ መሶና ይቀርማል ከባድ ነው ሌላስ ጥርጣሬ አሳድሮብኛል ብለሽ ልታነሺ የምትችይው ሀሳብ የለም ከዚህ በተጨማሪ ከዚህ አለ በደንብ ሄዳ ወንድሜ ፊልድ መሄድ አይፈልግም እዚሁ ነው መስራት የሚፈልገው ከሷ ጋር በዛ ላይ ደግሞ ካረገዘች በኋላ ማለት ነው እና ከሷ ጋር መሆኑ ይፈልጋል እሷ ግን ፊልድ ሂድ ነበር የምትለው የኛ እናቴም እንደሄድበት ከዚህ በፊት ስራ ከጀመረ ጀምሮ እንደዚህ አይነት ነገር ከኛ አጠገብ እንዲርቅ አንፈልግም ግን እሷ ይመስላት አይ ቲንክ ጥቅም ይቀርባቸዋልና እኛ እንደዛ አይደለም ወንድማችን ስለ ሁሉም ነገር የተሟላ ነገር ነው አያስፈልግም ፊልድ ድረስ መሄድ ምንም ጥቅም አልታየኝም ግን እሷ ፊልድ እንዲሄድ በጣም ትፈልግ ነበር ትገፋፋለች አሁን ነፍሰ ጡር ሲኮን ባለህ አጠገብህ እንዲሆን ነው የሚፈልገው ወይስ እንዲሸሽ ነው የምታደርገው አላውቅም ብቻ እና እንዲሸሽ ነው የምታደርገው ባላ ምናምን ነገር እሱም ያጠራጥራል በዛ ሰዓት እሷ ነበረች ፊልድ ለመሄዱ ምክንያት እያልሽኝ ነው አዎ እኔ እናቴ እያለቀሰች ነው የለመነችው እሷ ትገፋፋለች ሌላ ነገር ነው ይመስላት እኛ እንትን እንዳይልብን ምናምን ነገር ነው ግን እንደዛ አይደለም ምንም የጎደለ ነገር የለም ሁላችንም ደህና ህይወት ነው የምንኖረው ግን ያው እሷ ፊልድ ሂድ ብላ ትገፋፋለች ምናምን ነገር እና እንዳልከው ነው ሆዷም የሆነ ያስታውቃል የሆነ እንጃ የሆነ ቀልብህ የማይወደው አይነት ነገር የለም በዛ ላይ ቶሎ እሺ ማለቷ የሆነ ከመሬት ተነስታ ምናምን ነገር ግራ የሚያጋቡ ብዙ ነገሮች አሉ ታዲያ ይህን ሁሉ ጥያቄ የፈጠረብሽ ነገር ካለ በዛ ሰዓት ምንም አላረግሽም ወይ ለወንድምሽ ለመንገር ወይንም ደግሞ እሷን ለመጠየቅ ምንም ያረግሽው ነገር አልነበረም እንዴት መሰለ እነዚህ ነገሮች አሁን ነው የሆነ ይመጣልኝ ገባ ቪዲዮን ካየው በኋላ የሆነ ጥርጣሬ ይኖራል ግን የሆነ አይገባህም ገባ የሆነ እንትን ነገር እስኪመጣ ድረስ ነበር የምጠብቀው አሁን ይሄው ተፈጠረ አላስበውም ነበር እውነት ይሆናል አይሆንም አሁንም እኮ እርግጠኛ አይደለንም ሀፋፍ ነው ግን የሆነ ሰውየውን ቪዲዮ ካየው በኋላ ነው ነገሮች እንትን እየመጣልኝ አሁን እንዳልሽኝ ከሆነ እኮ ሴት ልጅ ነኝ ካልሽ ይህን ሁሉ ነገር አውቃለሁ በአንዴም እሺ ልትለው አትችልም የሆነ ምክንያት ከሌለኝ ካልሽ ለመጠየቅና ወንድምሽን ለመከላከል መጀመሪያውኑ ሁሉ ችግር ሳይፈጠር በፊት ወንድምሽን ለመከላከል በቂ ምክንያት ነበር ያው እሷን ለማናገር ሞክሬያለሁ ያው ወደድኩት ነው የምትለኝ እኔ እንዴት ላድርግ ስለ የሆነ የተጠራጠርክ ችላ ብለህ የምትተው ነገር አለ አይደል እንደዛ ሆነብኝ ነው እንጂ በደንብም እርግጠኛ አይደለሁም እሷንም ለማናገር ሞክሬያለሁ እንዴት እንደዚህ ቶሎ እሺ ልትይው ቻልሽ ምናምን ነገር ስላት ያው እንዳልኩ ነው የምትለኝ እሷን ብቻ ነው ያናገርሻት ወንድምሽን አልነገርሽው ስለዚህ ነገር አልነገርሽው እሱ ሲጀመር ስለሷ እንዲያነሱበትም አይፈልግም ገባ እሱ በጣም ነው የሚወዳት የሆነ እንደዚህ እንከን ነገር ማውራት እሱ ጋር አስፈላጊ ትዳራቸውን ማበጣበጥ ነው ይመስለኝ ገባ የሆነ በቻልኩት አቅም ሞክሬያለሁ የሆነ ለማየት ግን እንዴት ነው ክፍተቱን አላገኘም እሺ አሁን ግን እኔ እየገባኝ ያልሆነው ነገር እሷ ነች ፊልድ እንዲሄድ ያደረገችው ብለሽ ነው ማለት ይሄ እንዴት ሊሆን ይችላል እሷ ፊልድ ሂድ ስላለችው ብቻ ይሄዳል ተነስቶ አይ እንደዛ ሳይሆን ያው የመጣውማ ከመስሪያ ቤት ነው እና አንዳንዴ ፊልድ ሲኬድ እንትን ጥቅም ይገኛል ተጨማሪ ቦነስ ነገር ያለው ይመስለኛል እና ያንን ነገር እሷ ስትለው የነበረው እንደዛ ነው እነዚህን ጥቅሞች እናገኝ ከዚህ በኋላ ልጅ ይመጣል ምናምን ነገር እሱ ግን ከልጅ አይበልጥም ከልጅና ከሚስት አይበልጥም ብሎ ነበር ሲከራከራት የነበረው እኛም እንደዛ ነበር እያለን የነበረው በዚህ ሰዓት ታይም አትሄድ ነው እያለን የነበረው ግን እሷ ግን ስትል የነበረው እንደዚህ አይነት ነገር አሁን ልጅ ከመጣ በኋላ ብዙ ነገር ይጠቅማል ሂድ እያለችው የነበረው ለዛ ነው እና ተስማምቶ ሄዶ ለዛ ነው ከመስሪያ ቤት ነው የመጣው ፊልዱ ከመስሪያ ቤት መጣ እሷ ተጫነችው እንዲሄድ እንጂ እሱ መሄድ አልፈለገም ነበር ነው ኦኬ እሺ መልካም እሺ እና ከዚህ በተጨማሪ ደግሞ ቪዲዮ ላይም ሰምተሽው ከሆነ ወይም ደግሞ መጀመሪያ ላይ የምታውቂው ከሆነ እንዳልሽኝ ልጁ የተወለደው በ7 ወር ነው ከዛ በኋላ ማሞቂ ውስጥ ነው የቆየው የሚባል ነገር አለ ስለዚህ እስቲ አንቺ ምንድነው የምታስቢው ወይ ያየሽው ነገር ካለ እንዳልኩ ነው እና ከአርግዝና ከ3 ወር ከ4 ወር በኋላ እያለችኝ ነበር እኔና ሀያቴ ጋር ነው ምናምን እያለችኝ ነበር አላልኩም እና ከዛ ጊዜ ጀምሮ ዲል አድርገን ነበር ተስማምተን ነበር እንደምንሄድ አብረን ስለዚህ መጀመሪያ እምቢ ብላኝ ነበር ላሳምናት ሞክሬ ነው በጣም ከብዙ ምን ማለት ነው እንደዚህ አይነት ሀገር የማታውቅበት ሀገር በዛ ላይ እንደዚህ አይነት ገጠራማ ቦታ ብቻዋን ሄዳ ልጅ መውለድ በጣም ከባድ ነው የሚሆነው እና
እንደዛ ተስማምተን ነበር አብረን እንደምንሄድ እና በቃ በመጨረሻ ሰዓት ላይ ነው ልክ 7 ወር 6 ወር ከምናምን ስትደርስ ነው ሄጃለሁ ብላ ደወለችልኝ እና ተስማምተን ነበር። ከዛ ልጁ ሄዶ ወልድ ስለ ሁሉ ጊዜ እንደውልላታለን እንጠይቃታለን እና ወልጄ ልጄን እንትን ለጊዜው ስለተወለደ ማቆያ ክፍል ውስጥ ነበር ነው ያለችኝ። ከሄደሽ በኋላ ነው ወለድኩ ያለችሽ? መጀመሪያ ደውላልኝማ ሄድኩኝ ያለችኝ ትታኝ ማለት ነው። እንዴት እንደዚህ ታደርጊያለሽ ምናምን ብለን ተጨቃጭቀን የራሴ ውሳኔ ነው ምናምን ብላ ቃኔም እንትን አላልኩም። በቃ አንዴ ሄዳለች ምንም ማድረግ አልችልም ያለሽበትን ንገሪኝ ልምጣ አይሆንም አለች። አያቴ ስላለች እዚህ ፋሚሊ ስላለ ችግር የለውም አትጨናነቁ አለች። በቃ ብለን ከዛ ከትንሽ ከ4 ቀን ከ5 ቀን በኋላ ይሆናል መሰለኝ እና ደግሞ ልጃለሁ ብላ ደወለች እና ከዛ ማሞቂያ ክፍል ውስጥ ነው ምናምን ነገር ከዛ ብቻ እንደዛ ብሎ ብቻ ትንሽ ቆይታ ተመለሰች። ግን ስትመለስ ዋናው ፖይንቱን የሚያጠራጥረኝ ልጁ ሲመለስ ያማውቅ መስልህ እኔ በጓደኞቼ እኔ አልወለድኩኝም ግን ጓደኞቼም አለ እናቴም ትልቅ ነች ልጅ ብዙ 2 ልጅ ወልዳለች ነኝና ወንድሜና ማሞቂያ ክፍል ውስጥ የቆየ ያለ ጊዜው የተወለደ ልጅ አይመስልም። ስለዚህ የፋፋ ነው ተለቅ ያለ ልጅ ነው ምናምን ነገር የ7 ወር ልጅ ጭራሽ አይመስልም። ጭራሽ በጣም ጤነኛ ነው ምናምን ነገር የዛኔ ስታስጨንቀን የነበረው በቃ ያለ እንትን ስልህ በጣም ህመም ነበረብኝ እና የሆነ ደም ግፊት ይሁን ብቻ የሆነ ነገር ብቻ እንትን ብሎ እንትን ያለ ጊዜው ስለሆነ ማቆያ ክፍል ውስጥ ነበር ያልሽው። ግን ልጁ ሲመጣ እሷም የታመመች አትመስልም እሱ ራሱ በጣም ጤነኛ ነው ልጁ። ያኛው ነው በደንብ እንድጠራጠር እያደረገኝ የመጣው ገባ። በዛ ጊዜ ታዲያ ምን አረጋችሁ? አልተናገራችኋትም? እንዴት ይሄ ነገር እንደዚህ ሆነ አላላችሁም? አሳምናናለች ገባ። ምንም እኔ ራሴ ግን አልነቃውም። እናቴ ነች ስለ እኔ ብዙ አላውቅም ነው እናቴ ነች። ይሄ ልጅ ግን ማሞቂያ ክፍል ውስጥ የገባ ልጅ አይመስልም። በጣም ስለ 9 ወር ድረስ እንትን ተብሎ የሆነ ነው የሚመስለው እና ነገር ስትል ነው አረ ስለ እናቴ ማስጨነቅ ደግሞ አልፈለኩም። በእንደዚህ አይነት ነገር ራሴ እንትን እላለሁ ብዬ አረ እኔ እንጃ ግን አረ ተይ ምናምን እንደዚህማ እንትን አይልም ምናምን እንዴት ብላ ትዋሸናለች ለምን ብላ ትዋሸናለች ብዬ ነገሩን ለማረሳሳት ነው የሞከርኩት። ያው እሷንም እንዳልጠይቃት በዚህ ሰዓት ሰው ይመጣል ምናምንና አጋጣሚዎች ብዙ አልተመቹም እና ለዛ ነው። እሺ እንደዚህ ከሆነ ታዲያ እናትሽ ጋርስ ምንም ጥርጣሬ አልነበረም? እናቴ ጋር ብዙም አይደለም ይሄን ያህል ሳይሆን ትንሽ የሰርጉ በጣም መፋጠን የለም እሱ በጣም እንትን ብሏታል። በጣም ጥያቄ ፈጥሮባት ምን ነው ልጁ የምንነክቶት ነው ምናምን ነገር ስትለኝ እኔ እናቴ እንድትጨነቅም ስላልፈለኩኝ የዛን ሰዓት ብዙ ጥርጣሬ እኔም አልነበረኝም ገና እንትን እንዳሉ ስለነበር ያልኳስ ነበረ። አይ ከዚህ በፊት ብዙ ጊዜ ነግረኝ ነበር የሚወዳት ልጅ እንዳለችና ከዛ እምቢ እንዳለችው ምናምን ነገር ከዛ በኋላ ልጅቷ ይሄን ስለ ለማጣራት ብላ እንደሆነ የምር የሚወዳትና ማይወዳት መሆኑን ምናምን ነገር ሰዓት ለነገሩ ሴት ልጅ ጎበዝ ነው ብላተኛም ስለሆነች ሜቢ እድሜዋም እየሄደ ስለሆነ ለዛ ይሆናል ብላ አደባብታቶች እና አሁን ደግሞ የሁለተኛው ደግሞ የልጁ ነው። ልጁ እንዳልኩ ነው ማሞቂያ ክፍል ውስጥ የገባ ልጅ የማይመስላለችው እናቴ ነች። ያንን ኖቲስ ያደረገችው እናቴ ነች ያወቀችው እና እሱ ነው ጥርጣሬዋ። እና ስለዚህ ሰላማዊ ትዳር ተጨቃጭቆም ኢቨን ሰምተንም አናውቅም። ለዛ ይሆናል ሜቢ እናቴ እንትን ብዙ ኖቲስ አላደረገችው። እሺ ከዛ በዘለለስ እስቲ ስለ ልጁስ አሁን ልጁን ስታዩ እኔ እንደውም የሆነ እውነቱን ንገሪኝ ካልከኝ ልጁ እናትየውንም አባትየውንም አይመስልም ወንድሜንም አይመስልም እሷንም አይመስልም ጭራሽ። እንደውም ሜቢ ትንሽ ያኛውን ሰው አባት ነኝ ባዩ ሳይመስል አይቀርም። የምሬን ምንም አይመስልም ልጁ ስለ ምንም ሰው ላስለ ሼም እንዳይደብረ ምናምን ነገር ብሎ ሰው እንደውም ዝም ብሎ እናቱን ይመስላልና ነገር ይላል እንጂ ጭራሽ አይመስልም። ይሄን ነገር ከዚህ በፊት ኖቲስ አድርገሽዋል ወይንስ አሁን ይሄ ሰው እየተመጣ በኋላ ነው? አይ መጀመሪያ ስለ እንል ነበር ይሄ ልጅ ቆይ ግን ማን ነው የሚመስለው ምናምን ይባላል እንደቀልና ከዛ ሰው ሲመጣ ግን ሰው እኛንም እንዳይደብረ ምናምን ተብሎ እናትየው ነው የሚመስለው እና ልጁ አባቱን ራሱ አይመስልም ምናምን ይባላል። የሆነ ስለ የሆነ የሚጨርብኝ ነገር አለ ግን ያንን ቪዲዮ ካየው በኋላ ጭራሽ ነው አይመስልም። ኦኬ መልካም። እሺ እንግዲህ ውድ ተመልካቾቻችን ባለ ጉዳዩ እህት መታ እዚህ ድረስ ያወራችሁን ሰምታችኋል። ይህን ሁሉ ነገር እየሰማን ዝም ብለን ከዚህ ቀደም እንዳለው የምናልፈው ነገር አይሆንም። እስቲ ዋና ባለ ጉዳያችንን መታ የምታወራው እንሰማለን። እሷንም ከዚህ በፊት እንዳደረግነው በትሪት እያደረግን ሳይሆን የምናወራው የሁሉ ነገር የተፈጠረውን ነገር እናሳውቃትና ያለውን ነገር ቀጣዩን እርምጃ የምናይ ይሆናል። እስከዛው ድረስ እናንተ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቤተሰብ የሆናችሁ ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ቪዲዮ ላይክ እያደረጋችሁ እንድትጠብቁ እንላለሁ። መልካም
እሺ እንግዲህ ውድ ተመልካቾቻችን ባለጉዳያችን ስቱዲዮ ድረስ መጥታለች። ከዚህ በኋላ ግን ይኸውልሽ ለምታወሪ ነገር በስርዓትና ቀጥተኛ መልስ ነው የምትሰጪኝ። በስርዓት ነው ሲጀመር እያወራሁ የነበረው። ስሚኝ፣ በስርዓት ከዚህ በኋላ መልስ መልስልኝ። ይኸውልሽ ለሚፈጠረው ነገር ኃላፊነት የምትወስጂው ራስሽ ነሽ። ከካሜራ ጀርባ እየሆንሽ እንዳለሽውና ክሩ እያስቸገርሽ እንዳለሽው መሆን የለብሽም። እሺ አሁን ቶሎ አውራና ወደ ቤት ልሂድ። ሰኩላል ከባለቤትሽ ጋር ሰላም ነሽ አይደለሽም? በምን አይነት ሁኔታ ስትሆን ያለሽው? በጥብጣኝ እኮ ሄድክ እኮ አይደል እንዴ? በጥብጣኝ ሄድክ። አንድ ቀን ተጣልተን የማናውቀው ባለቤቴ ጋር በጥብጣኝ ሄድክ። በስርዓት እንድታወሪኝ እየነገርኩሽ ነው፣ ደጋግሜ በስነ ስርዓት ነው እያዘዝኩሽ ነው ያለሁት። ይኸውልህ አሁን ራሱ እዚህ የተቀመጥኩት አሁን ጨርሼ ምንም ከዚህ በኋላ ይሄ ፋይል እንዲገለጥ አልፈልግም። በቃ ዘግቼ ለመሄድ ነው የመጣሁት ለመጨረሻ ጊዜ። በጣም እየታገስኩ ነው። ባለፈው ስንለያይ በምን ሁኔታ ነበር የተለያየ ነው? ደውለሽ እንደምታገኝኝ ሙሉ ነገሩን እንደምትነግሪኝና ከቤት እንደወጣ ነበር እየነገርሽኝ የነበረው። አሁን ግን በጣም እያስቸገርሽ ነው ያለሽው። እዚህ የመጣሽው በመከራ ነግሬሃለሁ አይደለ? ባለፈውም እኮ ውጭ አስወጥቼ ነገርኩህ አይደለ? በቃ ምንም ከዚህ በኋላ የሚገለጥ ፋይል ሌላ ነገር የለም። በቃ እዚህ ጋር ነው ማቃጠል። የባለቤትሽ እህት እዚህ መታ ነበር እና ብዙ ነገር አውርተናል። እንኳን አወራችሁ እና ታዲያ ምን አይመለከተኛል እኮ። ስለዚህ አሁን ለምጠይቅሽ ነገር ቀጥተኛ መልስ ትሰጪኛለሽ እኮ። ቶሎ ጠይቀኝና ልንሄድበት። እሺ ከልጅሽ እንጀምር። ልጅሽን የት ነው የወለድሽው? ቤቴ ነው። ቤት ውስጥ። የት ቤት? እዚህ። እርግጠኛ ነሽ? ይኸውልሽ ለምጠይቅሽ ጥያቄዎች ከዚህ በኋላ የምትዋሽኝ ከሆነ ካሜራ አለ፣ መረጃ ነው። እኛም ሪከርድ ፋይል ይኸው ከካሜራ ጀርባ ያሉ ሰዎች ፋይል እየመዘገቡ ነው ያሉት አይደለ? ትክክለኛ ቃልሽ እንደሆነ ተደርጎ እንደ ውሸት ነው የሚመዘገበው ከዚህ በኋላ ለምትሰጪኝ ነገሮች በሙሉ። ስለዚህ አስበሽ ተጠንቀሽ መልስሽኝ ለሁሉም እኮ። ነግሬሃለሁ። ባለፈውም ያልሽው ነገር የለም። ቤትሽ ነው የወለድሽው? ባለቤቴ ፊልድ ወጥቶ ነበር። ቤት ውስጥ ወለድኩ። ሆስፒታል ወልጄ ቤት ውስጥ ነው የሆንኩት። እኔ ግን የማውቀው አያትሽ ጋር እንደወለድሽ ነው። ክፍለ ሀገር ሄደሽ እንዴት አወክ ነው የሚቀለው ወይንስ ትክክለኛው እውነት መናገር ነው እኮ? ለውጥ አያመጣም እኮ። ሆነም ቀረ ልወልድ የምችለው ወይ ቤተሰቦቼ ጋር ነው ወይ ቤቴ ነው። በቃ እናትና አባቶችሽ እዚህ እያሉ ለምንድን ነው አያትሽ ጋር ሄደሽ የወለድሽው ክፍለ ሀገር ድረስ? ለዛውም የተሻለ ሕክምና የማታገኝበት ቦታ። ለምን ይጠቅማል? አሁን እሱን ብነግር ምን ይጠቅማል? ለምንድን ነው እሱን መናገር ያልፈለግሽው እንጂ? የቤተሰብ ጉዳይ ነው በቃ። አይደለም እንዴ? አንተ የምትፈልገው ነገር ራሱ እየገባኝ አይደለም። አሁንም እኮ እኔ የምፈልገውማ እውነትን ነው፣ ፍትህን ነው እኔ እየፈለግኩ ያለሁት። ወይ ፍትህ? አንቺ ደግሞ ለሱ በሰላማዊ መንገድ እየተባበርሽ አይደለም። እሺ ይኸውልህ አያቴን በጣም ነው የምወዳት። በቃ እኔ የቤቱ ሴት ልጅ እኔ ብቻ ስለሆንኩኝ በጣም ነው የምትወደኝ፣ ሴት ልጅ ስለምትወድ ማለት ነው። እና ሁልጊዜ የምትለኝ ከልጅነት ጀምሮ አንቺ ስትወልጂ ማረስሽ እኔ ነኝ ትለኝ ነበር። ስለዚህ ያው እዛ ገጠር ደግሞ ሁሉም ነገር በቃ ማሩ፣ ቅቤው፣ ሁሉም ወተት ምናምን የተሟላ ስለሆነ በደንብ ታረሰኛለች ብዬ ስላሰብኩ እሷ ጋር ሄጄ ወለድኩ። ይህን ነገር መጀመሪያ መናገር አትችይም ነበር? አንተ እኮ ምን እንደሚጠቅምህ ራሱ ምንም አይጠቅምህም እኮ። ምን ጠቀመህ? እሺ ባለቤትሽ ለምን ነው ፊልድ እንደሄድ የፈለግሽው? አንተ ሰውዬ ጤነኛ አይደለም እንዴ? እሱን ሂድና ጠይቃ መስሪያ ቤቱ ገብተህ። እኔ ነኝ ፊልድ የምልከው እኔ ነኝ እንዴ? መስሪያ ቤቱ ልኮት እሱማ እምቢ ብለው ነበረ። አንቺ ነሽ ግን በግዴታ እንደሄድ ያደረግሽው። እሱ አይደለም ቤተሰቦቹ ራሱ እንደሄድ አልፈለጉም ነበረ። እነሱ እኮ የእኛን ላይፍ አይኖሩልንም አይደለ እንዴ? ገንዘብ አሁን ልጅ የዛኔ ደግሞ እርጉዝ ነበርኩኝ። ለሚመጣው ህፃን ልጅ ብዙ ነገር ያስፈልጋል። ያው ነው እንግዲህ ፊልድ የሚወጣው መቼም እኔ ውጣ ስላልኩት የግል ስራ አይደለም፣ የመንግስት ስራ ነው የሚሰራው እሱ። ስለዚህ በቃ በአጋጣሚ እኔ በምወልድበት ሰሞን ፊልድ እንዲወጣ ታዘዘ። ከዛ እሱ ደግሞ ጥዬሽ አልሄድም አለ። ያው ስለሚወደኝ ስለሚያፈቅረኝ ማለት ነው። እኔ ደግሞ ለልጃችን እዚህ ጋር አንተ ከምትኖር ይልቅ ሄደ ሰርተ የምታመጣው ገንዘብ ለልጃችን በኋላ ይጠቅማል ብዬ ስላሰብኩኝ ሄደና ስራ አልኩትና ሄደ። ያለሽ ምክንያት ይሄ ብቻ ነው ነው? እሺ ከባለቤትሽ እህት ጋር እና ከእናቷ ጋር ቅርብ እንደሆናችሁ ሰምቻለሁ። ለምንድን ነው ወደ አያትሽ ጋር ከአንቺ ጋር አብራ እንድትሄድ ያልፈለግሽው? ማለት እሷም ተማሪ ነች፣ የኮሌጅ ተማሪ። ማን ነው የዛኔ ተማሪ ነበረች። አሁን ነው ኮሌጅ የምትማረው። የዛኔ ገና የሃይስኩል ተማሪ ምናምን ነበረች፣ ከ4 ዓመት በፊት ምናምን ማለት ነው። እና ትምህርቷን አቋርጣ ለምን ትሄዳለች ከኔ ጋር? ከአንቺ ጋር እንደምትሄድ ግን መጀመሪያ ነግርሻት ነበር። የመጨረሻው ቀን ነው አይደለ ደውለሽ እንደሄድሽ ነገርሻት? ያው በጣም ተጨቀጭቀኝ ነበር። በቃ እኔ ነኝ ሆስፒታል አብሬሽ የምሄደው ምናምን በቃ ማለት እንደ እህት ነው የማያት። እሷን በጣም ነው የምትወደኝ። በሁሉም ነገር አለሽ ካጠገቤ እና አብረን እንደምንሄድ ብዙ ጊዜ ትነግረኝ ነበር። እኔ ደግሞ እከራከራት ነበር። ያው ከምከራከራት እሺ ብያት የራሴን ውሳኔ መወሰን እችላለሁ ብዬ ስላሰብኩ ጥያት ሄድኩ ማለት ነው።
ትምህርቷን እንዳታቋርጥ በሚል ነው እንጂ ሌላ ምንም ነገር። መጀመሪያ ለምን አብረሻት ይዘሽ እንደምትሄጂያት ለምን ቃል ገባሽ? ያው ነገርኩህ እኮ በጣም እንትን አለችኝ። በቃ ማለት እሱም ፊልድ እንዲወጣ ስለገፋፋሁት በሰዓቱ ይመስለኛል። እኔ አሁን ብዙም አላስታውስም። በቃ እሷም ስትጨቀጭቀኝ ብዙ ጊዜ እምቢ ምናምን ስላት እኔን ለማሳመን ስትጥር ያው ስለምትወደኝ ካጠገቤ እንድትሆን ስለምትፈልግ ነው ብዬ እሺ ብዬ ልቧን አሳረፍኩላት። ማለት ትምህርት ስለሆነች ነው። ለምንድን ነው ግን እየዋሸሽ ያለሽው? ለምንድን ነው የማይሆን ነገሮች እንድናደርግ የምታስገድጂኝ? ለምን ብትበሳጨው ነው በስርዓት እየመለስኩልህ አይደል? ሲጀመር እየዋሸሽ ያለሽው ለምንድን ነው እያልኩሽ ያሉት አይደል? በቃ አሁን እውነቱ ታወቀ። 11ኛው ሰዓት ላይ ደረሰን አይደለ? ሲጀመር እዛ የሄድሽው ልጅሽን ለመውለድ ነው። ምክንያቱም ያለሽበት የተደበቅሽበት ትዳር ውስጥ ነው ያለሽው። ከሌላ ሰው ነው ያረገሽው። ያንን ለመደበቅ ነው አይደል እንደዚህ ያረግሽው? ለምንድን ነው እንደዛ የምትለው? በራሱ ውሳኔዎች ለምን የምትወሰነው? ውሳኔ እየወሰንኩ አይደለም ያለው ሙሉ እውነት እሱ ነው። ተረጋግተህ እናውራ። እየነገርኩ ነው እያስረዳው ነው አይደል? አልተናደድኩም። እኔ ጋር እየተፈረደብኝ ያለው ሴት ራሱ ነኝ። ለምን ትናደጃለሽ? አንቺማ የደበቅሽው ሚስጥር አለ። ለዛ ነው የማትናደጂው። ምንድን ነው የደበቅኩት ሚስጥር? እሷ ጋር የወለድሽው ልጅ ከሌላ ነው። ያለሽበት ትዳር ሐሰተኛ ነው ወይም መጠጊያ ነው። በቃ በሰው በተደረሽ እየተጠቀምሽ ነው ያለሽው አይደለ? ውጭ ላይ ያለው ሰው ደግሞ እየተበደለ ነው። አጥፍቶም ሊሆን ይችላል ከአንቺ ጋር ሄደው፣ ግን ልጅ አለው። ልጁን እየጠየቀ ነው። አንቺም ደግሞ ልጁን የመመለስ ወይንም ልጁ ከአባቱ ጋር እንዲያርግ የማድረግ ግዴታ አለብሽ። ለምን ነው እንደዚህ የምትለው? እሱን እንዴት አንድ ተራ ሰው አምነህ እንዴት አሁን እኔ ጋር መተህ እንደዚህ? እኔ አንድ ተራ ሰው አመንኩኝ። አንቺ ልጅ ያለ አባት እንዲያደርግ ትፈልጊያለሽ? ያለ ትክክለኛ አባቱ ነገር የሚፈጠረው ነገር ምን አይነት ኃላፊነት ልትወስጂ ነው? ልጁማ አባቱ እንዳልሆነ እኔም አንቺም እናውቃለን። እውነቱን ደግሞ ሁሉም ያውቃል በቅርቡ። ተረጋግተህ እናውራ። አሁንም መበሳጨት ለማንም አይጠቅም። እኔም ያው ስናድ ነው የከረምኩት ከባለፈው ጊዜ። ቅድም በጣም ቁጣ እያለሽ ነበር አይደለ? አሁን ለምንድን ነው እንደዚህ ሆንሽው እንዴ? አንተ እኮ እንትን የኔን ቦታ ቀየርከኝ። እውነቱን ስላወኩኝ ነው። እኔ ምንም እውነት አይደለም። አሁን ሳስበው መናደድ የኔ መጣ ሲመጣ ልጅሽ ሲመጣ የ7 ወር ልጅ እንዳልነበረና በማቆየ ውስጥ ቆይቶ የመጣ ልጅ እንዳልነበረም አውቃለሁ። ስለምን እኔ ብዙም አሁን ራሱ በደንብ የማላስታውሰውን ነገር ነው አንተ አሁን በቃ እንደሆነ እርግጠኛ ነኝ እያወራ ያለው። ሁሉንም ነገር ታስታውሻለሽ። አንቺ ማስታወስ ከፈለግሽ ሁሉንም ታስታውሻለሽ። አልኩ እኮ ሙቀት ክፍል ገብቶ ነበር እዛ ገጠር ሄጄ ነበር። የ9 ወር ልጅ እንዴት ነው ሙቀት ክፍል የሚገባው? 9 ወር አይደለም ገጠር ሄደሽ ነበረ እና እንደዚህ አይነት ሆስፒታል እንደዚህ አይነት ቦታዎች ላይ እንደዚህ አይነት የሕክምና ቦታ እንዴት አምነሽ ሄድሽ? ለምን ወደ ከተማ አልመጣሽም? ይኸውልህ አዳምጠኝ መጀመሪያ። ለምን ደግሞ ታዳምጠኝ? እዛ ገጠር ቢሆንም ግን ደግሞ በባጃጅ ይሄዳል ወደ ከተማ አይደል እንዴ? ለምን ወደ ከተማ አልመጣሽም? አዲስ አበባ ነው ያለሽው። የተሻለ ሕክምና ያለበት ቦታ ነው ያለሽው። ይኸውልሽ ሲጀመር እንዴት ነው በ7 ወርሽ የምትሄጂው ወደ ቤተሰብ ጋር ለመውለድ ብለሽ? የትኛውም ሰው ይሄዳል እኮ እናውቃለን እኮ ሁላችንም አይደለ? በሄድም ግን ሲቃረብ ነው ጽንሱ። መውለጃው ሳምንት 15 ቀን ቢበዛ ሲደርስ አይደለ? በ7 ወርሽ እንዴት ታውቆሽ ነው? እንዴት ነው ሄድሽው? ነገርኩህ እኮ በቃ ዶክተሮቹ አትንተባታቢ በእናትሽ መልሽልኝ በስርዓት የምጠይቅሽን። በቃ ነገርኩህ። አያቴን አፍቃኝ ነበረ በሰዓቱ። ከዛ በቃ ለምንድን ነው 3-4 አይነት ወሬ የምታወሪልኝ? እናቴ አያቴ እኔ ጋር እንድትወልድ እፈልጋለሁ አሁን አፍቃኝ ነበረ። እርጉዝ ሆነሽ ነው አያትሽ የምትናፍቅሽ? አዎ በቃ ነገርኩህ እኮ ለአንተ ምንም የሚጠቅምህ ነገር የለም ይሄ ነገር። በቃ አያቴ ናፍቃኝ ነበረ እና እያለችኝ ነበረ። በቃ እዛው 2 ወር 9 ወር እስኪሞላኝ ድረስ እሷ ጋር በደንብ የልጅሽን አባት ልታገኘው አልሞከርሽም? አሁን የምን የልጅ አባት ነው የምትለው? ከልጅ አባት ጋር ማብረን ከኛ ጋር ካወራን በኋላ እኔ እኮ ግራ ገባኝ። ወስና ነው የመጣው። እኔ አሁን እንዳስረዳ ራሱ እድሉን እየሰጠኝ አይደለም። ምን የምታስረጅኝ እኮ 3-4 አይነት ወሬ ነው። ይኸው እኔ የምጠይቅሽ ሌላ፣ አንቺ የምትመልሺው ሌላ። እኔ ምንድን ነው እንድታስረጅኝ ለአንቺ ድሉ የምሰጥሽ? ሰጠውሽ ደጋግሜ። እኔ የምጠይቅሽ ሌላ፣ አንቺ የምትመልሺው ሌላ። እውነቱን ሳወራ ሲጀመር የሚያስረዳን ሰው አለ። የሚያስረዳን ሰው ላስገባልሽ። እስቲ አስገቡልኝ እስቲ። እኔ ላስረዳ አልኩ እኮ አይደለ እንዴ? ግን አንተ እየተናደድክ ነው። እኔ እኮ እየመለስኩልህ። እንድታስረጅኝ እኮ ደጋግሜ እድል ሰጠውሽ እኮ። እየመለስኩ አይደለ እንዴ? እስካሁን ያልመለስኩልህ ነገር አለ? ሁሉንም አልመለስሽልኝም። ሁሉንም እኔ ነኝ መልሼ መልሶቹን እየሰጠውሽ ያለሁት። አንተ በራስህ መንገድ አጣርተህ ስለመጣህ ነው። ያ ደግሞ ውሸት ነው። የሚጠቅምህ እኔ ጋር አይደለ? እኔ ነኝ የወለድኩት እኮ አይደለ? ሁሉንም ነገር ያሳለፍኩት እና አንቺ ከሆነ የወለድሽው እንደው ሌላው ነገር ባታስቢ ስለ ልጁ ኑሮም ከሆነ አባትየው የተሻለ ደረጃ ላይ ነው ያለው። ግን የነገ የልጁ ትክክለኛ ህይወት ማንነት አያሳዝንሽም? እሱን ይሁን ጎደለብኝ ያልኩኝ ምንም የጎደለብኝ ነገር የለም። ደግሞ
ትክክለኛ አባቱ ሳሚ ነው፣ ባለቤቴ ሳሚ ነው፣ ከሳሚ ነው የወለድኩት፣ በ7 ወር ነው የተወለደው። ስለዚህ ለምን አሰማኝም አንተ? ቆይ በቃ በሰላም እኮ ዘግተነው የሚወጣ ነገር ነው። ለምንድን ነው ሌላ ነገር የምትበረበረው? በሰላም ዘግተነው እንድንወጣ ትክክለኛውን ነገር የሚያስረዳን ሰው እዚህ አለ። ከሱ ጋር በሰላም ዘግተን እንወጣለን። ሁሉም ነገር ከካሜራ ጀርባ ያላችሁ ባልደረቦች እስቲ አስገቡልኝ እህትየውን። ለምን እንደማሰማው ግራ ይገባኛል። ምንድነው ችግር? ቆይ አንተ ምንድነው የምትፈልገው ከኛ ቤት? ፍትህ ማግኘት። የምን ፍትህ ነው የምትለው? እውነቱን ማግኘት። እውነቱን እኮ ነገርኩ። እሺ አስገቡልኝ እስቲ እህቷን። እውነቱን ታወራለች። እስቲ ወንበር አንጡልኝ እዚህ ጋር አንድ ወንበርና እሷን አስገቡልኝ። ከኔ ጋር አውርተህ መጨረስ ትችላለህ። ለምንድን ነው ሌላ ሰው የምታስገባው? በቃ ምክንያቱም አንቺ እውነቱን እያወራሽ ስለሆነ እውነቱን የሚያወራ ሌላ ሰው ያስፈልገናል። የእውነት ሚዲያን ያለን እውነት ነፃ መውጣት አለባት። ስለዚህ ወንበሩን አስገባልኝ። ለምንድን ነው እኔን የማታምነኝ? አስገባልኝ እህትየውን።